ምንም ቤተሰብ የላትም ብላችሁ አንተና ወንድም ከአስክሬኑ ልትወስዱ ነበር። በነገራችን ላይ አስክሬኑን ወስዳችሁ ምን ልታረጉት ነበር? እኔ አሁን ላይ እያሰብኩኝ ያል ልጅቷን ለዚህ ዳረካት አንተ ነህ ሲጀምር አንተ ነህ። ምክንያቱም እህት ወንድም ምንም ወገን የላትም ብለህ ምንም ነገር የላትም አዲስ አበባኛ ተቀብለን አረባክህን ሄድ አረባክህን እህቷን እንኳን አገናኘን ስንልክ እህቷ አንድ እህት ናት ያለቻት ገጠር ናት አልክ። ግን ከእህቷ ጋር ሁላ ኢትዮጵያ ተጣልታችኋል። ምክንያቱም ወይ ቤተሰብሽን ምረጭ ወይ እኔን ምረጭ ያክ ልጅቷን ስታሳቀቃት ማለት ነው እየሰደብካት ወይ ቤተሰብሽን ምረጭ ወይ እኔን ምረጭ እኔን አይወዱኝም ቤተሰቦችሽ እኔን እንዲያረጉኝም እያሽ ሙሉ ቤተሰቧን ታውቃለች። ቤተሰቦቿ ደግሞ ይሄው በዚህ መልክ ነው የተቀበሏት። እነዚህ ቤተሰቦቿ እነዚህ እህቶቿ ናቸው። እዚህ 5000 ሰው እያለ አንድ እህት ናት ያለችው እሷም ገጠር ናት ጉራጌ ክልል ገጠር ናት ብሎ ነበር። እህቶቿ ግን እንዳለ አዲስ አበባ ናቸው የአዲስ አበባ ነዋሪ ናቸው። ልጅቷን እንደዛ ግብግብ አድርጋ እሳት ላይ ተጣደ ብረት ምጣድ አድርጋ ግብግብ ያደረካት አንተ ነህ። ለዚህ ሁሉ የዳረካት እንጂ ኢትዮጵያ ሄዳ ቤተሰቦቿን አይታ ምናምን ነበር የመጣችው። የዛሬ 6 ወር ተመልሳም ልትሄድ ለአንተ ራሷ አግዛ ከእህቷ ጋር ሁላ እስከመጣላት ደርሳለ። አንተ ግን ምንም ነገር ቤተሰቦቿን አንተ ሞቷን የታሪክ እኮ ነህ አንተ ማለት ይሄ ለዚች ልጅ ሰርጓ ነው። ንገርክ ለሞተ ሰው ይሄ ሰርጉ ነው። ለስደተኛ እንደዚህ አልቅሶ የሚቀበል ወገን ካለው ይሄ ሰርጋችን ነው። አንተ ይሄንን እድል እንዳታገኝ የጋረድክባት ሰው ነው። ለዚህ ህይወት ማለት ነው ሰው በእግር መጥቶ በሳጥን ለሚሄድበት ህይወት አንተ በጎን ሄደ እነ ጂጂ ባይኖር እኮ እቺ ልጅ እኮ አስክሬኑ አይገባም። ለመቅዲዚ ገስት ላይ ያሉትን እንትን ባይኖሩ አስክሬኑ አይገባም። እነሱም ጠንካራ አራዳ ስለሆኑ ግን አጥብቀው አንተንም በጎን እያወሩ ሌላውንም በጎን እያወሩ ግን ለሀገሯ መሬት እንድትበቃ አደረጓት። አንተ ሮጠህ ከሄድከው ለገዛችሁ መሬት ነበር እሱን እያመቻቸህ ነበር። ሮጠህ ሄድከው አስክሬኗን ልትቀበል አይደለም። እዛ ኢትዮጵያ ለገዛችሁ ቡቱቱ ለቡቱቱ አንተ ግን አረቧ መዳሟ እስቲ ነው እኔ እናቷ ልጅ መስያት ይሆን አላውቅም። እኔ ጋር ነው የምትደውለው። እንዴት ሆነ ገባው ያ አስክሬኑ እንዴት ነው ቤተሰቦቿ እጅ ገባው ምናምን ይላል። አንተ ደግሞ በጎን የመሬቱ እንደዚህ ነው ቤቷ እንደዚህ ነውና ወርዲ ትታውቁ ሄዳለች። እሷ አይደለም ይሄ ኢትዮጵያ ውስጥ ያለው ቤት ዓለምን ትታ ሄዳለች እቺ ልጅ። እናንተ ሴት ጓደኞቿ ደግሞ ከንቱ። እኔ እንደዛ አይነት የሴት ጓደኛ በዙሪያዬ እንዲኖርም አልፈልግም። አፈር ብሉ። ለስሙ ቲክቶክ ላይ ፎቶዋን አድርጋችሁ እኔን በሚል የታምራት ሙዚቃ በሱ አድርጋችሁ ሀዘንተኛ መስላችሁ ፕሮፋይል ቀይራችሁ በጎን ደግሞ ከሱ ጋር እየተሞዳሞዳችሁ ከመዳሞቿ ብር ልትቀበሉ መዳሞቿን ጭንቅላታቸውን አዞራችሁ። ባይዘዌ ሰውየው መዳሚቷም ከኔ ጋር ያወራሉ። እኔ ሰው እንድጠላ እንድጸየፍ ሁሉን ያደረጋችሁ በተለይ የአስጋል ጓደኞች ሴቷ አንተ ፍቅረኛውም ሰው እንድጸየፍ ሁሉንም ጓደኛ ብዬ የምቀርባቸውን ሰዎች በጥርጣሬ አይን እንዳይ ኦኬ ነገ እኔስ ብሞት እኮ እችን ሱቅ ከቨሯን ልውሰዳት እንትኗን ልውሰዳት ነው የሚሉት ቀድሞ እንደዚህ እንዳስብ አደረከኝ። አንተ ሰይጣን ማለት ነው።
ሰው እንዴት አስክሬኗ ሳይገባ አንተ ትላንትና ካንተ ጋር ተገናኝታ በእግሯ መጣ በሳጥን ታሽጋ ይሄ የስንት ሰዓት መንገድ ለተጓዘች ሬሳ አንተ በዚህ ጊዜያዊ ነው ዘላለም ቤታችን ይሄ ነው ሊመስላችሁ ይችላል። ማንንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። የዘላለም ቤታችሁ ቢመራችሁም ቢጣፍጣችሁም ይሄ ነው። ዋጋ ለከፈለችልክ ሰው ላደረገችክ ያችን የምትመስል ቆንጆ ልጅ አለፈልንም አላለ ይኸውልህ ምድር ላይ ፈጣሪ ሁሉንም በ9 ወር ነው የሚፈጠረው በ8 ወር የሚወለዳል። የፈጣሪ ስራ ነው። ሀብታምም ሁኑ ድሃ ወደዳችሁም ጠላችሁም ከአፈር በታች እኩል ነን ሁላችንም። እኔ ሞትኩ አንድ ሚሊዮነር ሞተ አንድ የምታረገን አፈርና እቺ ሳጥን ናት። የሳጥኑ የእንጨቱ ዋጋ ሊለያይ ይችላል። አፈሯ ግን አንድ ናት። አንተም ላይ ድንጋይ ይጫናል እኔም ላይ ድንጋይ ይጫናል። አንተ ዛሬ መስሎ ከዚች ልጅ የለፋችበትን ሽንት ቤት ያጠ እናንተ ጓደኞቿ እናንተ ቆሻሾች እኮ ኢቲኤም ካርዷን መፈለግ ጀመራችሁ። እናንተም ጓደኛ ናችሁ። እናንተ ቆሻሾች እናንተ ጓደኞች ናችሁ። ኢቲኤም ካርዱን ቤት ውስጥ ፈልጉ መባባል ጀመር። የእያንዳንዳችሁ መረጃ እጄ ገብቷል። አፈር ብሉ። እንደናንተ አይነት ጓደኛ ከሚሰጠኝ እናቴ ትሙት ሰውነቴ በቁስል ተወርሶ ለማኝ በቃ ሰው ሀገር ላይ መሞት ይሻላል። እንደሷ እድሜ ልክ መሞት ይሻላል። ዘላለም ካጠገባችሁ ተለይታ ደብዳቤ ጽፋላችሁ ለሞተች ልጅ በዚህ ደረጃ ነው ቁማር የቆመራችሁባት። ከዛ በጎን ደግሞ እነ ጂጂንና እኛን ልታባሉ ነበር። ያ ደግሞ አልተሳካም። ደግነቱ እዚህ ሀገር ባንክ ቤት ሲከፈት በእኔ ስም ከሆነ ውክልና ካልሰጠው በስተቀር ኢቭን ውክልና ኖሯችሁ ብር ማውጣት አትችሉም። መንግስት ካልፈቀደ በስተቀር ታንቃችሁ ትሞታላችሁ። እዚህ ሀገር አንድ ድርሃምም ይሁን እህት አለቻት ለእህቷ ነው የሚሰጠው። እኛ አይደለን የምንሰጣት። የሚሰጧት የህግ አካላቶች ናቸው። ኦኬ እናንተ ቆሻሾች እንዳላያችሁ ይሄ አሁን የአስክሬኗን ፎቶ እያደረጋችሁ ምናምን ይሄ ለዚህ ነው ህይወትን የማላምናት። እኔ እናንተን ፎቶ አድርጌ ኢቭን ቤተሰቦቻችሁ እንዲደነግጡ ነው የማደርገው። ሞቱ ብዬ ነው የምፖስታችሁ። አንተ ቅርሻታም ያልጋ ስተት ይሆንክ ደግሞ እዚህ ቲክታክ ላይ እኔ ቲክታክ ላይ ዝር እንዳትል ኦኬ። ቤተሰብ የላትም እህት ወንድም የላትም ብላችሁ ሬሳ ለመስረቅ የሞከራችሁ ናችሁ። ቆሻሻ ያልጋ ስተትላ አፈር ብሉ። ደስ የሚለው ነገር እኔ እንደዚህ እንደ ማስቲካ አኝኬ ስለያዝኳችሁ እያንዳንዳችሁ እንቅስቃሴያችሁ ልክ እንደ ክትትል ፖሊስ እንደዛ እያንዳንዳችሁ እንቅስቃሴያችሁን የዚች ልጅ አስክሬን እስኪገባ ድረስ እከታተላችሁ ነበር። በተለይ ባልየው ጓደኛዋ እያንዳንዷ እንቅስቃሴያችሁ እከታተል ነበር። ልትበሏት ያሰባችኋትን $6000 አንገታችሁ ላይ እንደዚህ ቆሜ ሳትበሏት ተፍታችኋታል። ትላንትና ሴትዮዋ ልትደውል ነበረ። ሶል ነው እንደውም እኔ በጣም ከመደንገጤ የተነሳ ሶል ነው መዳሚቷን ራሱ ያናገራት። መቤቴ ማለት በዚህ ደረጃ ሰው ልጅ ሞቶ ሳጥን ውስጥ ተዘግታ ትላንት አብራኝ የነበረች ጓደኛ ይሄን ሱቅ ሸጬ ሬሷን እልኳለሁ። ጓደኛ ይሆንች ኢቭን ወጥቼ አለምንላትም። ማርያም ለምን ወርቄን አልሸጥም? የጓደኛ ጥጉ ያ ነው። እናንተ ክብረ ቢስ ክብር ማታውቁ ሶል ነው ያናገራት። እንዳታስገቢ በላት ማለት በቃ በጣም ደንግጬ። ምክንያቱም ታውቁትማ ከአንድ ኢትዮጵያ የራሱ እኮ ይሄድ እናንተ እኛ እኮ ሲጀመር የፈለገ ተጣልተን ለቅሶ አለ ሲባል እኮ ጥቁር ለብሰን እኮ ምን ቀብር እኮ ነው ራቅ ብለን ራሱ የመረረ ጸብ ተጣልተን ፍርድ ቤት የሚያደራርስ ኬዝ እንትን ብሎ ሀዘን ላይ ግን ኢትዮጵያዊ ሁሉም አንድ ነው። የፈለገ በዘር ልንባላ በዘር አንተ አማራ አንተ ኦሮሞ አንተ ትግሬ ተባብለን የፈለገ እንቀጣቀጥ ሀዘን ሲመጣ እኮ አንድ ነን። እመቤቴ ማለት እንባችን የሚመጣ ሰዎች ነን። ወደዳችሁም ጠላችሁ እንባዬ አይመጣም እንኳን ብትሉ ነው ይሄንን ብሄር ይሄንን ዘር እጣሏለሁ እንኳን ብትሉ የሆነ የሚያሳዝን ፓርት ላይ ውስጣችሁ ተነክቶ ታለቅሳላችሁ። ይሄ የኢትዮጵያኖች ነው። እና እኔ ደግሞ የዚች ጓደኛና ይሄ ባልየው እኔ ሰቀጥጣችሁ እመቤቴ እኔ አሁን ላይ
ሳስባችሁላ ሰው ላጤ ሆኖ መኖር ይሻላል። ባይዘው ትላንትና ሳሪ ቤት መጣ ትዝላችሁ አድነቀያ ያስወጣ ሄሎ ሳሪጌ በእናትሽ መዳም ምታጋ አንድ ሰው ብቻ ይደውል ሁሉም እየደወለ የሆነ ነገር አስተካክሎ አንዷ ደውይ ባይዘው ራስሽ ነሽ ለዛ ነው የፈጠፈጥኩሽ ምክንያቱም ትላንትና በጣም ደክሞኝ ስለነበረ እንደው ባገኝሽ ደግሞ እንደው በአካል በፈጠፍጥሽ ደስ ባለኝ አንዷ ደውለሽ ልትቀፊ ስትሯሯጪ ነበርሽ አንቺ ነሽ ግን ደስ የሚለው ነገር መዳሟን ምን አልኳት እስፍሬ መዳም እህት ወንድሞች አሏት እሷ የምታስተምራቸው ልጆች አሉ ሀዘኑ ይለፊ ትቀበርና ከዛ በኋላ ከቤተሰቦቿ ጋር አገናኝሻለሁ ከኤምባሲ አካል ጋርም አገናኝሻለሁ ቤተሰቧን ሰፖርት የምታረጊ ከሆነ ኢትስ ኦኬ ችግር የለም አልኳት እኔ አንተን ባገኝክ ወሸላህን ሁላ በቆርጦ ደስ ባለኝ ሌላ ሴት ጋር እንዳትሄድ ዳሩ እዛው ጓደኞቿ ናቸው የያዙ ካሁን እዛው ነው የተጣበሳችሁት ፈቀቅ ራሱ አላልክም ቆሻሻ ያልጋስተት ሳሪ አለሽ አሁን ሳሪ አረሱ ፈጣሪ ጠይቃቸው እነዚህ እኮ ተጠየቁ አልተጠየቁም እኮ ኦሬዲ ልጅ ወደ እውነተኛው ቦታ እኮ ሄዳለች ቀላ እናንተ ዱባይ ወንድ ብዙ ነው ያለው እኔ እሺ ከሰው ጋር ናት አንዴ እነ ጂጂን እንድታወራቸው ነው ማለት ዱባይ ወንድ ብዙ ነው ያለው ማሻአላህ ዝም ብሎ በግፍ እድሜ ላይ ኢትዮጵያ እንደላላዎች እያመጡ ነው ያሉት እና በዚህ ደረጃ ልጁ ደግሞ በዚህ ደረጃ የሚሞትለትም አይደለም ምን ሆናችሁ ነው ቢያንስ ጓደኛችሁ አፈር እስከተቀምስ ምናምን ጠብቁ እና ደግሞ የዚችን ጂጂ የምትባል ልጅ ስም አትጥሩ አፈር ድንጋይ ብሉበት በጣም ከሷ በነገራችን ላይ ጂጂን ፎሎ አድርጓት ሁላችሁ ማርያምን በረዶ ዝናብ እየዘነበ የእህታችንን አስክሬ ስደት ላይ አትቀርም ብላ እህቴ እያሉ አልቀሰው አስክሬኗን የላቁት እነ ጂጂ ናቸው ማርያምን ሁላችሁም 2000 ምናምን ሰዎች አላችሁ ቴንኪው በላት ፎሎ አድርጓት እሺ ጂጂ ማርያምን እንዴት አድርገው በቃ የሆነ አላደር ወገን አለ የሚባል በቃ እንደዛ አልቅሰው በቃ እንትን ብለው በቃ እህቴ ብለው እነ መቅዲ እያለቀሱ ለቪዲዮ እኔ ደርሶኛል ማርያምን እህቴ ብለው ብር እንትን ብለው እናመሰግናለን ጂጂ በሏት ማርያምን እናመሰግናለን ጂጂ በሏት ሁላችሁም ፎሎ አድርጓት ለቲክታክ ኢቭን አዲስ ናት ግን በቃ በውስጥ በጣም ብዙ ስራ የምትሰራ ልጅ ናት በጣም ብዙ ስራ ማርያምን ኢቭን ያንን ሁሉ ነገር እንኳን እኛ እዚህ በእንትን ስንጮህባት ምናምን ኢትስ ኦኬ ብላችላ በጣም ብዙ ነገር ሰፖርት አድርጋ ለሀገሯ መሬት ያበቁ እነ መቅዲ እነ ጂጂ ናቸው ሁላችሁም ፎሎ አድርጓት ጂጂ እናመሰግናለን በሏት ማርያምን ጥሩ ሰው ጥሩ ነው መቼ ይሄንን መድከም እንኳን የሚገባው እንትን ነበር ባልዮ ነበር እኔ እንደውም እዛ ኤርፖርት ሄዶ ደግሞ ሰዎችን እንዳያጉላላ ብዬ በቃ ይሄ ነገር ወጥቼ እንዳልናገር በቃ አስክሬኗ እጃቸው ላይ እስኪገባ ድረስ እኔ ባልዮን ኢቭን እንኳን አልተናገርኩም በቃ ያነቀኝ ከዛ መዳሚቷ ደወለችና አንቺ መሲ የምትባለች ስለኝ አው እባክሽን ያንቺን አካውንት እኔ አካውንት አልሰጥሽም ብር አሁን አያስፈልግም ኢትዮጵያን እህቶቿ ብር አዋጥተውላታል ነገር ግን አንቺ ልትረጂ ከፈለግሽ ችግር የለም የቤተሰቦቿን አካውንት እንሰጥሻለን ከቤተሰቦቿ ጋር እናገናኝሻለን ከዛ ለመዳሟ ለከ ልጅ አለኝ ብላታለች ልጅ አለኝ ያለቻት የእህቷን ልጅ ነው እና ልጅ አለኝም ብላ ነበር ልጇ ስንት አመቱ ነው ምናምን ብላ ጠየቀች ነገርናት አስረዳናት በጣም አዝና እኔ ትቻት ልመጣ ራሱ አልፈለኩም ግን ህጉ በቃ ሄዱ ስላለን ነው እና ደግሞ በጣም ደንግጬ ነበር ቫኬሽኔን ሁላ ትቼን ይመጣው ወላሂ እኔ አልተዝናናሁም አለች ጭራሽ አልተዝናናሁም ፖሊስ ጣቢያም ስንመላለስ ነበር ከዛ በኋላ የመጨረሻ ፋይናል ወጡ ስንባል ወጣ እና እባክሽን ሪሷ እዛ እንዳይቀር ጀናዛ ወደ ኢትዮጵያ ቢሄድ ስለኝ እህቶቿ አራውን እኮ ደውሎልኝ ነበር አለች ምን ብሎ ብር ብሏት ማለት ነው ፈጣሪ ያሳያችሁ ፓስፖርቷና ስልኳ እና ደግሞ የእጅ ቀለበቷ ፖሊስ እጅን ያለው ቱርክ ማለት ነው አይሰጥም በዛ ሀገር ህግ ማለት ነው ለኤምባሲ ነው እነሱ እንትን የሚሉትን ማጣራት ያለባቸውን አጣርተው ከዛ ያንን እቃ የሚሰጠው ለኤምባሲ ነው ለኤምባሲ ሲሰጥ ኤምባሲ ደግሞ ወስዶ
ለቤተሰብ ያስረክባል ማለት ነው። እንትኑ ይሄ ነው። ከዛ በተረፈ አስክሬኗ ኢትዮጵያ ገብቷል፣ ቤተሰቦቿ እጅ ገብቷል፣ እህቷ እጅ ገብቷል። እህት ወንድም አላት። እንደገና ደግሞ ይመስለኛል ካልተሳሳትኩ ደግሞ ወደ ሌላ እንደ በጉራጌ ባህል የለቅሶ ስነ ስርዓት አለ መሰለኝ። ጻፉ እስኪ ከታች የጉራጌ ልጆች ካላችሁ የለቅሶ ስርዓት ባህል አላቸው መሰለኝ። እንደ የኢትዮጵያ የራሳችን ሆነ ባህል አለ አይደለ? የሆነ በጉራጌ ደግሞ የሆነ የራሱ የሆነ ባህል አለ። በዛ ባህል መሰረት ኢቭን ሽማግሌ ላክ፣ በቤተሰብ አግባት፣ ቀለበት እሰርላ ሲባል አይፈልግም ነበር። ቀጥታ አድርጎ ለዚህ ሁሉ ያበቃት እሱ ነው። እና በጉራጌ ባህል በስርዓቱ ሬሷ አሁን ኢትዮጵያ ገብቷል። ታጥቦ ምናምን እንትን ብሎ እኔ ሙሉ ፎቶ ልከውልኛል። ሙሉዋን አይቻታለሁኝ። እንደዚህ ውስጧን ይሄ ለምርመራ የሚከፈታል አይደል? እና ተሰፍታለች። ሽቦ ነው እንትኗ ማለት ነው። እኔ እንትን እና የሆነ ባህል አለ መሰለኝ እና ሰባት ቤት መሰለኝ። ሰባት ቤት ጉራጌ እና በዛ በባህል አለ መሰለኝ። የየሀገራችን እንትን አለ አይደለ? የለቅሶም የሰርግም ስነ ስርዓት አለን አይደለ? እንደዛ ማለት ነው። እና ኢቭን እሱ እንትን በቃ እንዲጋቡ ምናምን ሲጠየቅ እንትን ይል ነበረ። ሳሪ አሁን አውሪ። አረ ጎራዲት ነኝ። እዛ ገደል ይግባን ያልከለክለው መቼስ ሀገሪቷ ህግ አላት። አዎ ማለት በጣም በቃ አይደለም ማለት ስፍስፍ ነው የሚሉት እህቶቿ ታውቃላችሁ። ሆነ በቃ አላውቅም። በቃ በጣም ነው የሚያሳዝኑት። እናንተ ታውቃላችሁ ኢትዮጵያ ገብቶ ስለ ቤትና ስለ መሬት ነው የሚያጣራው። ታድላችሁ እመቤቴ። እኔ እኮ እናንተ እኔ አላውቅም እመቤቴ። አይደለም ንብረት አይደለም እንደዚህ አይነት ነገር ትዝ ሊለኝ። ግን ከዚህ ተማሩ የኛ ልጆች፣ ከዚህ ተማሩ። ስትሞቱ ንብረታችሁ ነው የሚፈለገው። ማርያምና ሳራ እንትን ማውራት አልቻለችም ወይስ አንዴ ሳሪ አይመጣች? አሁን ሳሪ ወይዬ አውሪ። ጂጂ ስታወራ ሰምተሻታል አይደለ? ማሬ እኔ ምንም አልሰማሁም፣ እንግዳ ነበረብኝ። እሺ ጨረሻ? አሁን እሺ አሁን ምንድን ነው? ምንም አልሰማሁም። ኦኬ ያው በነገራችን ላይ ለሳሪም እያንዳንዱ ቪዲዮ እያንዳንዱን ቪዲዮም ለሳሪ ልኬላታለሁ። ያለውን ነገር ሬሳም ስትሸኙ ያለውን ነገር ሁሉንም ነገር ልኬላታለሁኝ። እያንዳንዱን ነገር ልኬላታለሁኝ። ሳሪና ጂጂ ደግሞ ሳሪ ብቻ ሳይሆን ከኔ ጋርም ከሁላችንም ጋር ያልተግባባንበት ነገር አለ። ጂጂ ምን አለች? እናንተም ሀቅ አላችሁ፣ እናንተም ለልጅቷ ብላችሁ መታወቅ፣ የሰው ልጅ ሆዱ ተቀደደ ሲባል መጠየቅ ያለበትን የጠየቃችሁትኝ ስላልተረዳዳን ነው እንጂ ሁላችንም ዞረን ለልጅቷ ነው። ሳሪም ቢሆን ችግር የለም አልተቀየምኳትም ብላለች። መሲ እኔ ታውቂኛለሽ እዚሁ ላይ ነው። ለዛው ከዛ በኋላ እኮ ጂጂ ግቢ ብዬ ለተፈጠረው ነገር ይቅርታ ምናምን ብዬ ጠይቄያለሁ እዚሁ ላይ ግን አሁን ደግሞ
ከዛ ጂጂ አልገባችም እንጂ ጂጂ ትግባ ተነጋገሩ ሲሉን እሺ ብዬ እኔ ግን የራሴ እንትን ብያለሁ። ስለዚህ ለተፈጠረው ነገር ይቅርታ። ግን አሁን ይቅርታ ብለውም ለምንድን ታውቂያለሽ እኛ የምንጠይቀው ጥያቄ ስህተት ሆኖ አይደለም። ገባሽ? በስህተት አይደለም አለች እኮ ጂጂ ምን እንዳለ ታውቂያለሽ ሳሪ? እናንተ መጠየቅ ያለባችሁን ነገር ነው የጠየቃችሁት። ግን ደግሞ በዛ ሳትሰው ደግሞ ጫፍ ይዞ ጂጂ ሌባ እንደዚህ ልትነግጅባት ምናምን አለው አይደለ? ያንን ነገሮች ሲሏል ያ ነገር ያ አሁን እኛ ሰውነቷ ተቀዷል የሚለው ነገር ገባሽ? ለምን ተቀደደ የሚለው ነው እንትን የፈጠረ። ማንኛውም ሰው ቢሆን እንደዚህ አይነት ነገር ይፈጠራል።